አፍሪካውያን ለመከራ የተፈጠሩ ይመስላል። የስቃይ እሳት እየዘነበባቸው፣ የብሪት ጅራፍ እየገረፋቸው፣ የግፍ ረመጥ እየለመጠጣቸው፣ የጠኔ ቋጥኝ እየፈለጣቸው ምዕተ ዓመታትን አሳልፈዋል። የነጭ ቀኝ ገዢዎቻቸውን እንደ ከብት ነዱን፣ እንደ ቃለ ወጡን ይሉ የነበሩ አፍሪካውያን የገዛ ወገናቸው ስልጣኑን ሲይዝ እፎይ ለማለት ሳይታድሉ ቀሩ። እንዲያውም በቀኝ ገዢዎች ዘመን አይተውትና ሰምተውት የማያውቁት የመከራና የስቃይ በረዶ ወረደባቸው። ዩጋንዳ ኢዲ አሚን ስልጣን እስኪይዝ ድረስ ያን የመሰለ ግፍ አላየችም ይባላል። ከ1963 እስከ 1971 ዓ.ም ድረስ የዩጋንዳ ፕሬዝዳንት የነበረው ኢዲ አሚን ዳዳ በግድያ፣ በግርፊያ፣ በድንቁርና፣ በጥጋብና በብሪት ምግባር በዓለም ዝናው የናኘለት መሪ ነበር። እንደ ቦካሳ የሰው ስጋ በመብላት ክስ አልተመሰረተበትም እንጂ የገደላቸውን ሰዎች አንገት ቆርጦ ማቀዝቀዣ ውስጥ ከቶ ጧጧት ይደነፋባቸዋል መባሉን ከሹክሹክታ በላይ አልፎ ታይምስ መጽሔት በ1968 ዓ.ም እትሙ ዘግቦታል። 1 ሜትር ከ93 ሴንቲሜትር የሚለካ ረጅም ቁመትና 120 ኪሎ ግራም ክብደት እንደነበረው የሚነገርለት ኢዲ አሚን ዳዳ የተወለደበት ትክክለኛው ቀን አይታወቅም። የህይወት ታሪኩንም ራሱ አልጻፈም፣ ሌሎች እንዲጽፉትም አላደረገም። አንዳንዶች በ1916 ተወልዷል ሲሉ በ1918 የሚያደርጉትም አሉ። በዚህ ስሌት በ1963 በመሪነት ስልጣን ሲይዝ 46 አሊያም 48 ዓመት ይሆነዋል። አባትና እናቱ ስለተለያዩ የቀን ስራ እየሰራ ከእናቱ ዘንድ ማደጉም ተነግሯል። ትምህርቱ ከአራተኛ ክፍል አልዘለለም። በኋላ ራሱ እንደሚለው በተዋጊነት፣ ሌሎቹ እንደሚሉት በረዳት ምግብ አብሳይነት በእንግሊዝ ጦር ውስጥ ተቀጠረ። ኢዲ አሚን በወታደርነቱ ተመሰገነ። የሰውነት አቋሙ፣ የእንግሊዝኛ ቋንቋ አጠቃቀሙ በእንግሊዞች አይን ሞገስ ስላገኘለት የ10 አለቃነት በአመቱ ደግሞ የ50 አለቃነት ማዕረግ ሰጡት። በሁለተኛው የዓለም ጦርነት ፍጻሜ ወደ በርማ ለወታደራዊ ግዳጅ ዘምቷል። እንግሊዞች የኬንያን የነጻነት ታጋዮች ለመጨፍለቅ ባደረጉት ሙከራ ኢዲ አሚንን ተጠቅመውበታል። የሻለቃ ባሻ ኢዲ አሚን የማውማው ታጋዮችን በመግደል ተባብሯቸዋል። ዩጋንዳ ነጻነቷን በ1954 ዓ.ም ስታገኝ የሻለቃነት ማዕረግ ሰጥተው የሰራዊቱ ምክትል አዛዥ አደረጉት። ሻለቃ ኢዲ አሚን ዳዳ ታዋቂ ቦክሰኛ ሆነ። ለ9 ዓመታት የዩጋንዳን የቦክስ ሻምፒዮናነት ይዟል። የተመሰገነ ዋናተኛና የራግቢ ተጫዋችም ነበር። ይህንን ልነግራችሁ ፈልጋለሁ። ሊያጠቃችሁ የሚፈልገውን ወይም ሀገሪቱን ሊያጠቃ የሚፈልገውን ለማሸነፍ ብቸኛው መንገድ በዝረራ ማሸነፍ ነው። ይህ በጣም አስፈላጊ ነው አለ አንድ ጊዜ ለቦክስ ተወዳዳሪዎች መመሪያ ሲሰጥ። እንግሊዞች ለዩጋንዳ ነጻነቷን ሲመልሱ ከዩጋንዳውያን አብልጠው አሚንን በመፍቀዳቸው የመከላከያ ዋና ኃላፊ አድርገውታል። ሚልተን ኦቦቴ የመጀመሪያው ጠቅላይ ሚኒስትር ሲሆን ኢዲ አሚንን በኮሎኔልነት ማዕረግ የጦር ኃይሎች አዛዥ አድርጎ ሾመው። ውሎ አድሮ ሁለቱ መሪዎች መስማማት አቃታቸው። ኢዲ አሚን የራሱን ጎሳ አባላት ለወታደርነት መመልመሉና ለመከላከያ ሚኒስቴር ከተመደበው እርዳታ 20,000 ፓውንድ መዝረፉ ታወቀበት። ስለዚህ ኦቦቴ ከጠቅላይ ጦር አዛዥነቱ ስልጣን ቀንሶ የምድር ጦር አዛዥ ብቻ አደረገው። ኮሎኔል ኢዲ አሚን የወደፊት እጣውን እያሰላሰለም የተቀነሰበትን ሹመት ተቀበለም። የምድር ኃይሉ ብዙ ጊዜ መፈንቅለ መንግስት ለማድረግ የተመቸ ነውና ኢዲ አሚንም ሹመቱን ሊጠቀምበት ፈለገም። ይሄውም አልቀረ። በጥር ወር በ1963 ዓ.ም ፕሬዝዳንት ሚልቴን ኦቦቴ ሀገር አማን ብለው ለስብሰባ ወደ ሲንጋፖር በሄዱበት ወቅት መንግስቱ ተፈነቀለ። አየር ጣቢያውንና ቤተ መንግስቱን ተቆጣጥሮ አዋጅም ነገረ። የአዋጁ ይዘት እንደ አብዛኞቹ ወታደራዊ መፈንቅለ መንግስቶች አይነትም ነበር። ኢዲ አሚን ዳዳ እንዲህ አለ። እኔ ወታደር እንጂ ፖለቲከኛ አይደለሁምና ሁኔታዎች ሲረጋጉ በምርጫ ላሸነፈው ስልጣን እለቃለሁ አለ። ዩጋንዳውያን አመኑትና በየአደባባዩ ጨፈሩ። የቀድሞ ወታደሯ በመሆኑ የበለጠ እጠቀምበታለሁ ብላ ያሰበችው እንግሊዝም አበጀህ እኔ ካንተ ጋር ነኝ አለችው። ኢዲ አሚን ዳዳ ከሌሎች አፍሪካውያን አምባገነን መሪዎች የሚለየው የማታለያውን ጊዜ ከዓመት ከሁለት ዓመት በኋላ እያለ ለማራዘም ባለመፈለጉ ነው። ስልጣን በያዘ በሳምንቱ ለዩጋንዳውያን እቅጩን ነገራቸው። እንዲያውም ከዚህ በኋላ ሌላ መሪ አይመጣም፣ ገዣችሁ እኔው ነኝ አላቸው። ከዚያ ቀን በኋላ ዩጋንዳና ዩጋንዳውያን የኢዲ አሚን ዳዳ ልዩ ስጦታዎች ሆኑ። የኢዲ አሚን ልዩ ባህሪዎች ተዘርዝረው የሚያልቁ አይደሉም። በ8 ዓመታት
ዓመታት የስልጣን ዘመኑ የፈጸማቸው ድርጊቶች ከቶውንም ጤናማ ሰው አደረጋቸው ለማለት የሚከብዱ ሆነው ይታያሉ። ለዩጋንዳና ለዩጋንዳውያን ቅጣት የተላከ እስኪመስል ድረስ የስቃይና የማትዶፍ በዚያች ሀገር ላይ አወረደባት። በ8 ዓመታት ያገዛዝ ቆይተው ግምቱ ቢለያይም ከ100 ሺህ እስከ 300 ሺህ ህዝብ በግፍ አስጨፍጭፏል። ዩጋንዳ ዓለም አቀፍ ግንኙነቷ እንዲበጣጠስ አድርጓል። ምጣኔ ሀብቷን መቀመቅ ከቶታል። በመጨረሻም ጦርነት ተቀስቅሶ እልቂትም ሆነ። ኢዲ አሚን ዳዳ ስምና ጌጥ እጅግ አብዝቶ የሚወድ ሰው ነበር። በማዕረግ ላይ ማዕረግ ጭኖ አይበቃውም። በሜዳሊያ ላይ ሜዳሊያ ደርቦ አይረካም። በየጊዜው አዲስ ማዕረግና ሜዳሊያ ይደራርባል። የፕሬዝዳንትነት ስልጣን እንደያዘም ከኮሎኔልነት በአንድ ጊዜ ጀነራል ሆኛለሁ አለም። ከእንግሊዞች ጋር ከተጣላና ካባረራቸው በኋላ የእንግሊዝ ኢምፔሪያሊዝም ድል አድራጊ ነኝ አለም። ድል አድራጊ በመሆኑም ፊልድ ማርሻል ሆኛለሁ አለም። የጂኦግራፊ ፕሮፌሰር ነኝ አለም። በዚያ ላይ መካ መዲና ሄጄ ሀጂ ሆኛለሁም አለም። ስለዚህ የማዕረግ ስያሜው ክቡር የዕድሜ ልክ ፕሬዝዳንት ሀጂ ዶክተር ፊልድ ማርሻል ኢዲ አሚን ዳዳ የጂኦግራፊ ፕሮፌሰር የእንግሊዝ ኢምፔሪያሊዝምን በአፍሪካና በዩጋንዳ ድል አድራጊ እንዲባልም ወሰነም። ይሄ ስያሜ በደብዳቤም ሆነ በቃል ሲነገር በትክክል መጠራት አለበት። በስልጣን የመጨረሻዎቹ ዓመታት ቅድም እንግሊዞችን አሸናፊነቱን ለማረጋገጥ የስኮትላንድ ንጉስ የሚል ስያሜም ጨምሮበት ነበር። አዘውትሮ በሚለብሰው ወታደራዊ ደንብ ልብስ ላይ የሚጭነው የማዕረግ መለያ በዩጋንዳ መከላከያ ሰራዊት በጭራሽ አይታወቅም። በእርግጥ ይህ የብዙዎቹ አምባገነን መሪዎች ባህሪ እንደሆነ ይታወቃል። ኢዲ አሚን ግን ይበሳል። በዚያ ቁመቱ ልክ በረጅሙ ኮቱ ላይ ከሆዱ እስከ ትከሻው ድረስ ወርቃማና አብረቅራቂ ሜዳሊያዎች ይገጠግጥበታል። በደረቱ ላይ የሚንጠለጠለው ሜዳሊያ ብዛት ለሽያጭ የሚታይ ጌጥ እንጂ የክብር መገለጫ አይመስልም። በትከሻዎቹ ላይ የሚጭነው ጌጥ ከመብዛቱ የተነሳ ሸክሙን መቻሉ ብቻ እንደ ልዩ ሰው ሲያሳየው ቆይቷል። እንደተሸለመች በቅሎ ሜዳሊያዎቹን እያቅጨለጨለም በገለልተኛ ሀገሮችና በአፍሪካ አንድነት ድርጅት የመሪዎች ስብሰባ ላይ ሲንጎማለል ተሰብሳቢዎቹ በሽሙጥ ሲታዘቡት በተቀረጹት ፊልሞች ላይ ይታያሉ። ኢዲ አሚን የእንግሊዝ ቀኝ ተገዥ በሆነችው ዩጋንዳ በእነርሱ ሰልጥኖ ከፍ ወዳለ ማዕረግ ደርሷል። ህጋዊ መንግስት ፈንቅሎ ስልጣን ሲይዝም ቀድማ እሰይ የኛ ልጅ ያለችው እንግሊዝ ነበረች። ስልጣን ከያዘ ከጥቂት ቀን በኋላ አንድ ቀን ሳይጠራ በድንገት ለንደን ደረሰ። አብራሪው ኢዲ አሚንን ማሳፈሩን ለለንደኑ አውሮፕላን ማረፊያ መቆጣጠሪያ ሲያስተላልፍ ሰራተኞቹ ግራ ተጋቡ። የእንግሊዝ ባለስልጣናት እየገረማቸውን ቢሆን ተቀበሉት። በንግስት ኤልሳቤጥ ቤተ መንግስት የምሳ ግብዣ አደረጉለት። ቡና እየተጠጣ ንግስቲቱ ለምንድነው በድንገት የመጣው ብላ ጠየቀችው። ዩጋንዳ ውስጥ 48 ቁጥር ጥቁር ጫማ ለማግኘት አስቸጋሪ ነው፣ ለዚህ ነው አላት እየሳቀ። መቀለዱ ነበር። ቁጥብነቱን እንደ ጨዋነት መለኪያ ለሚቆጥረው የእንግሊዝ ቤተ መንግስት ግን አስደንጋጭ መልስ ነበር። ሁላችንም አፈርን ይላሉ በቦታው የነበሩት እንግሊዛዊ ሹም። መልሶ አውሮፕላንና ታንክ የጦር መሳሪያ ለመግዛት ነው አለም። ማንም መልስ አልሰጠውም። በዚያው አገሩ ተመለሰም። ኢዲ አሚን ሊቢያን ጎብኝቶ ከተመለሰ በኋላ በእንግሊዝና በእስራኤል ላይ ያለው ጥላቻ እጅግ በረታ። ሞልቶ ገፍቶ ጠላታችሁ ነኝ አላቸው። በተገኘው አጋጣሚ ሁሉ እንግሊዝን ያዋርድልኛል የሚለው ንግግር ማሰማትና መዝለፍ ስራው አደረገው። በ1967 ዓ.ም የእንግሊዝ ምጣኔ ሀብት ተዳክሞ ቀውስ ውስጥ ገብታለች የሚባልበት ጊዜ ነበር። ኢዲ አሚን እንግሊዝን እንርዳ የሚል መልእክት በራዲዮ አስተላለፈም። ራሱም 10,000 ሽሊንግ በህዝብ ፊት ሰጠ። ህዝቡ ፍየል፣ ሙዝና ማንጎ ሲያዋጣ በቴሌቪዥን አሳየም። በጊዜው የእንግሊዝ ጠቅላይ ሚኒስትር ለነበረው ሂዝ አውሮፕላን ልኮ 3 ቶን እንስሳትና አትክልት እንዲወስድ ቴሌግራም አድርጌልሃለሁ ብሎ ለህዝቡ ተናገረም። እንግሊዞች ግን ውሰዱ የተባሉትን አልወሰዱም። አውሮፕላንም አላኩም። ጀነራል ኢዲ አሚን ዳዳ እንግሊዛውያን ለረጅም ዓመታት በዩጋንዳ የኖሩት ጭምር ከሀገር እንዲወጡና ኤምባሲውም እንዲዘጋ አዘዘም። ራሱንም የእንግሊዝ ኢምፔሪያሊዝምን በአፍሪካ በጠቅላላ በዩጋንዳ በቀጥታ ድል አድራጊ ነኝ አለም። አንድ ቀን የእንግሊዝ ኤምባሲ ሰራተኞችን ሰብስበው እንግሊዝ በዩጋንዳ ላይ ላደረሰችው በደል ተንበርክከው ይቅርታ እንዲጠይቁት ታዘዛቸው። ኢዲ አሚን አዘዘ ማለት ደግሞ ካልተፈጸመ አደጋ ይከተላል ማለት ነው። እንግሊዞቹ መሞት አልፈለጉም። የእልህና የክብርን ጉዳይ ትተው አንድ እጃቸውን ሰቅለው በጉልበታቸው ተንበርክከው ይቅርታ ጠየቁት። አጠገባቸው ወታደራዊ ልብሱን ለብሶ እጁን ወደ ኋላ አድርጎ እየሳቀ የሚንጎራደደው ኢዲ አሚን ይቅር እስኪላቸው ለደቂቃዎች ተንበረከኩም። ሌላ ጊዜ ደግሞ እንዲህ አደረገ። ቀድሞ በቅኝ ገዥነታቸው ወቅት በዩጋንዳውያን ላይ አድርገውታል እንደሚባለው እንግሊዞች በትከሻቸው ተሸክመው እንዲያጓጉዙ ታዘዛቸው። ግዙፉ
ኢዲ አሚን ዳዳ በወንበር ላይ ተቀመጠ። ወንበሩ በግራና በቀኝ እንጨት ታስሮበት በዩጋንዳ ባንዲራ ተሸፈነ። ኢዲ አሚን በወንበሩ ላይ ተቀምጦ እንግሊዞቹ በእንጨቱ ተሸክመውት ላባቸው እየተንጠፈጠፈ በህዝብ ፊት አጓጓዙት። ህዝቡ ያጨበጭባል። ኢዲ አሚን በትረ መኮንን የያዘ እጁን እያውለበለበ ይስቃል። የጀነራል ኢዲ አሚን ሌላ ዋና ጥላት እስራኤል ነበረች። ኢዲ አሚን በእስራኤል የኮማንዶ ስልጠና አግኝቷል። ስልጣን ከያዘ በኋላ ለመጀመሪያ ጊዜ የኦፊሳል ጉብኝት ያደረገው በጠቅላይ ሚኒስትሯ በጎልድ ሚየር ከፍተኛ አቀባበል የተደረገለት በእስራኤልም ነበር። ለእስራኤላውያን አድናቆት አለኝ፣ ሞሼ ዳያን ወዳጅ ነው ይል ነበር። ኮማንዶነት በእስራኤል ሰልጥኛለሁ፣ ልዩ ጭንቅላት ነበረኝ። ጀነራል ዳያን ይህንን ያውቃል። ዳያን ጓደኛ የሆነው ነበር። ቤቱ ብዙ ጊዜ ምሳና ራት በልቻለሁ። እስራኤል በሄድኩ ቁጥር ከዳያን ጋር ነው የምቆየው። ጎልድሜርም ጓደኛዬ ናት። እስራኤል ስሄድ ጥሩ አስተናጋጅ ነበረች እያለም ለቴሌቪዥን መግለጫ ሲሰጥም ታይቷል። ሊቢያ ሄዶ ጋዳፊን ካነጋገርና ጥልቅ ወዳጅነት መሰረትኩ ካለ በኋላ ግን በአንድ ጊዜ የእስራኤልን ወዳጅነት ሰረዘው። በዩጋንዳ የእስራኤልን ኤምባሲ ዘግቶ ለፍልስጤም ነጻ አውጪ ድርጅት ህንፃውን አስረክበው። የጥቁር መስከረም ታጣቂዎች እስራኤላውያን የተሳፈሩበትን የፈረንሳይን አውሮፕላን ሲጠልፉ ድርጊቱን ደግፎ ኢንቴቤ እንዲያርፉ ፈቅደላቸው። ግን የእስራኤል ኮማንዶዎች ኢንቴቤ ድረስ ሄደው የታገቱትን በማስለቀቃቸው ጥላቸው ባሰበት። ስለዚህ እስራኤል ወንጀለኛ ናት አለም። ወዳጅነቴን ከእስራኤል ወደ አረቦች ለወጥኩበት ምክንያት እስራኤሎች ወንጀለኞች ስለሆኑ ነው። የሚታመኑ ሰዎች አይደሉም፣ እውነት መናገር አይሆንላቸውም እያለ በአደባባይ ዘለፋቸው። ሌላ ጊዜም ሂትለር ከ6 ሚሊዮን በላይ እስራኤላውያንን ባለመግደሉ ስለወቀሰው ለምን እንዲህ አልክ ሲል የፈረንሳዊ ጋዜጠኛ ጠይቆትም ነበር። ስለ ሂትለር ለምን ጠየቀኝ? የሂትለር ችግር አልፏል። አሁን ማሰብ ያለብን ስለ ወደፊቱ ትውልድና እቅድ ነው። ወደ ሂትለር መመለስ የለብንም አለው። ጥያቄውን ለመመለስ አለመፈለጉን በሚያሳይ ቀልድ ኢዲ አሚን ራሱን ሁልጊዜ ደፋር፣ የጠለቀና የመጠቀ እውቀት ያለው አድርጎ ይቆጥራል። ይህንንም በአደባባይ የሚናገረው እንጂ በጉምጉምታ አይደለም። ምዕራባውያን እንደሚፈሩት የአሜሪካው የውጭ ጉዳይ ኃላፊ የነበረው ሄንሪ ኪሲንጀርም ከእርሱ ዘንድ ለመድረስ እንደሚፈራ እየጠቀሰ ጋዜጣዊ መግለጫ ሰጥቶበታል። አየህ አለው ለፈረንሳዊው ጋዜጠኛም፣ ሁልጊዜ የሚሄደው ወደ ደካማ መሪዎች ነው። ምክንያቱም ዩጋንዳ ጠንካራ መሪዎች መኖራቸውን ያውቃል። ስለዚህ ወደ ዩጋንዳ በጭራሽ አይመጣም። ኪሲንጀር የሚያደርገው እንደዚህ ነው። ምክንያቱም እኔ የምናገረው እውነቱን ነው። ስህተታቸውንም አውቃለሁ። አሜሪካኖችን እንዴት እንደማስተምራቸው አውቃለሁ። አንድ እንግሊዛዊ ጋዜጠኛ ቃለ መጠይቅ እንዲያደርግለት ፈቅዶለት ሲጠይቀውም እንዲህ ብሎታል። አንድ ነገር ልጠይቅህ፣ ለመሆኑ እንግሊዛዊ ሆነህ የእንግሊዝ ኢምፔሪያሊዝምን ድል አድራጊ መሪ ቃለ መጠይቅ ስታደርግ አትፈራም ወይ አለው። ፕሬዝዳንት ኢዲ አሚን ዳዳ አፍሪካውያን ታላቅ መሪ አድርገው እንደሚቆጥሩትና ተስፋቸው እንዳደረጉት አረቦች እውነተኛ ሰው መሆኑን ተረድተው ወዳጅነቱን እንደሚፈልጉ ተናግሮ አይታክትም። የሀገር መሪዎች በስብሰባ ላይ እርሱ ካልተናገረ ቅር እንደሚላቸው በይፋ ይናገራል። በአፍሪካ አንድነት ድርጅት ሳልናገር የቀረሁ እንደሆን ሁሉም ይጠይቃል። ስለዚህ እናገራለሁ። የገለልተኛ ሀገሮች ስብሰባ ብዙም አልተመቸኝም ነበርና መናገር አልፈለግኩም። ጉባኤው ለመዘጋት 15 ደቂቃ ሲቀረው ካልተናገርክ ተባልኩ። ግሩም የሆነ ንግግር አደረግኩ። ካስትሮ ሳይቀር ከኔ ንግግር በኋላ ከእስራኤል ጋር የነበረውን ግንኙነቱን አቋርጧል። ኢዲ አሚን ራሱን እንዲህ እየገበዘ ቆየም። ሲስቁበት የሳቁለት፣ ሲዘብቱበት ያሞገሱት እየመሰለው ራሱን አታለለም። ኢዲ አሚን ለንግግሩ ለከት የለውም የሚባል መሪ መሆኑን የተለያዩ መገናኛ ብዙሃን ዘግቧል። ለምሳሌ የታንዛኒያውን መሪ ፕሬዚዳንት ጁሊየስ ኔሬሬን በመሪ ደረጃ ሊባሉ በማይገቡ ቃላት በተደጋጋሚ ሲዘልፈው ተሰምቷል። ኢዲ አሚን ኔሬሬን አይወደውም። ስልጣንን በእጁ ሲያደርግ የቀድሞው ፕሬዝዳንት የጎሳ አባላት ጥቃት ስለፈሩ ወደ ታንዛኒያ እንዲገቡ ተፈቅዶላቸው ነበርና ቂም ያዘም። በወሰን ጉዳይም ይጨቃጨቁ ስለነበር ኔሬሬን ጠላት አደረገም። ኢዲ አሚን በየአደባባዩ የኔሬሬን ስም እየጠቀሰ ተሳደበም። ሞልተው ገፍተው እንዲህ የሚል ቴሌግራም በቀጥታ ለኔሬሬ ላከም። በጣም እንደምወድህ ላረጋግጥልህ እወዳለሁ። ሴት ብትሆን ኖሮ ብትሸብት ማግባህ ነበር፣ ግን ወንድ በመሆንህ ላገባህ አልችልም። ኢዲ አሚን ከሩቅም ከቅርብም አገር መሪዎች እየተጋጨም ጋዳፊን ብቻ ተማምኖ ሰነበትም። እንደ ኔሬሬ ያሉ የበሰሉና የታመኑ መሪዎች ግን የሚያደርጉትን ያውቃሉና አሚንን ከሚንቀባረርበት ወንበር እንዴት እንደሚዘቀዝቁት እያሰቡበት ነበር። የኢዲ አሚን አገዛዝ አስጨንቆና አስጠብቦ ነው። የሁሉም ነገር መፍትሄው ማሰቃየትና መግደል ብቻ መሆኑን ያምናል።
ስለዚህ የራሱን ህዝብ ውሃ ቀጠነ፣ ቁራ ጠቆረ እያለ ቀነጠሰው። የህዝብ ደም ጎርፍ ሆኖ የናይልን ወንዝ እስኪያቆላ ድረስ ፈጀው። በምን ምክንያት ነው ሰው የሚገደለው የተባለ እንደሆነም ምክንያትማ አያስፈልግም። እርሱ ይገድላል፣ ታማኞቹ ይገድላሉ፣ እነርሱም በሌላ ጊዜ ይገደላሉ። ገበሬዎች፣ ወታደሮች፣ ተማሪዎች፣ ምሁራን፣ ጠበቆች፣ ዳኞች፣ ሚኒስትሮች፣ ጳጳስ ወዘተም ሁሉም በኢዲ አሚን የግድያ ስለት ተዘልለዋል። የገዛ ሚስቱን ሳይቀር ከጠላቶች ጋር አብራለች ብሎ አስገድሏታልም ይባላል። ጳጳሱንና የጠቅላይ ፍርድ ቤት ፕሬዝዳንቱን ራሱ እንደገደላቸው በኋላ የወጡ ማስረጃዎችም ጠቁመዋል። እርሱ ግን ሊያመልጡ ሲሞክሩ ተገደሉ እንጂ እኔ ያልገደልኳቸውም ብሎ ነበር። ኢዲ አሚን ሚኒስትሮችን ሰብስበው ያስፈራራቸዋል። በኃይለ ቃልና በደም ፍላት ሲወርፋቸው በፊልም እንዲቀረጽ ያደርጋል። ትምህርት ይሰጣቸዋል፣ ያስጠነቅቃቸዋል፣ የፈለገውን ይናገራቸዋል። በስብሰባ ላይ ያስጠነቀቀውን ኃላፊም አውሎ አያሳድረውም። አንድ ጊዜ በካቢኔ ስብሰባ ላይ እንዲህ ብሎ ተናገረም። በውጭ ሀገር የሚማሩ ዩጋንዳውያን የመንግስት ፖሊሲን እንዲያውቁ አይደረግም። እዚህ ምን እንደሚደረግ አያውቁም። ይህ የውጭ ጉዳይ ሚኒስትሩ ድክመት ነው። ይህንን ዛቻ እዚያው ስብሰባ ላይ ተገኝቶ ይሰማ የነበረው የውጭ ጉዳይ ሚኒስትሩ ማይክል ኦዴንግ ከዚህ ማስፈራሪያ 2 ሳምንት በኋላ ሬሳው በናይል ወንዝ ዳርቻ ላይ ታይም። ሁላችሁም ከፍተኛ የመንግስት ባለስልጣናት የሆናችሁ እንደ ሴት ደካማ መሆን የለባችሁም። ሁላችሁም እንደ ሚኒስትር ችግሩን ሁሉ መፍታት አለባችሁ። ፕላናችሁን ማዘጋጀት ይኖርባችኋል። ኢዲ አሚን እንዲያዘጋጅላችሁ መጠበቅ የለባችሁም። እንደ ሚኒስትር እንደ ከፍተኛ ባለስልጣን መሪያችሁን መውደድ አለባችሁ። ማንኛውም ሰው መሪውን መውደድ አለበት። ይህንን ለህዝቡ ማስተማር የሚኒስትር ተግባር ነው። ሚኒስትር ፈሪ ሆኖ ካየሁት ከቢሮዬ ወዲያውኑ አባርረዋለሁ። ምክንያቱም ችግር እንዳለባችሁ ያሳየኛል። የትም ብትደበቁ፣ የትም ብትሄዱ ልታመልጡ አትችሉምና ትታወቃላችሁ ይላቸዋል። እንዲህ እያለ ነበር ሚኒስትሮቹን የሚያሽቆጠቁጣቸው። ከ70 ዓመታት በፊት ጀምሮ በዩጋንዳ የሚኖሩ 80 ሺህ የሚሆኑ እንግሊዛውያንና ህንዳውያን አንድ ቀን ጧት በድንገት ከሀገር እንዲወጡ ራሱ በቴሌቪዥን ቀርቦ አዘዛቸው። በኢዲ አሚን ዘንድ ካቢኔ መክሮበት አስተያየት ተሰጥቶበት የሚባል ነገር የለም። ደስ ያለውን ብቻ ለማድረግ የተፈጠረ መሆኑን ስለሚያምን የፈለገውን ብቻ ያደርጋል። ምጣኔ ሀብቱን 80 በመቶ የሚያንቀሳቅሱትን የውጭ ሀገር ተወላጆች በ3 ወር ጊዜ ውስጥ እንዲለቁ ማድረጉ ሀገሪቱን ወደ ሀብት ተራራ ያወጣታል ብሎ አምኗል። ኢዲ አሚን ካመነ ደግሞ ሌላ ሀሳብ አያስፈልግም። አገር ተጫጫኸ፣ ኑሮ ተመሳቀለ። ኢዲ አሚን ግን ከውሳኔው ፍንክች አላለም። እንግሊዝ እንነጋገር ብትል ራሱ ጠቅላይ ሚኒስትሩ ሂስ ካምፓላ ድረስ ካልመጣ አንድም ሌላ ሰው እፊቴ አይደርስም ብሎ ዘጋም። እንግሊዝና አሜሪካም ኤምባሲያቸውን ሲዘጉ ፈርተው ነው የሸሹት እያለ ዘበተባቸው። ዩጋንዳ ምጣድ ላይ እንደተጣደ ስጋም ተንገረገበች። ኢዲ አሚን ግን አንድ ጊዜም ስህተት ሰርቻለሁ ብሎ አያምንም። ምክንያቱም የሚሰራው ሁሉ ፈጣሪ አዞኝ የማደርገው ነው ባይ ነው። መንገዱን ጭምር አላህ ይመለከትልኛል ይላል። አላህ በህልሜ የቀኑን ለጧት የጧቱን ደግሞ ለማታ ይነግረኛል እያለም በድፍረትም ይናገራል። ህልሙ ከመሬት ጠብ የማይል በመሆኑ የወደፊቱን የምሞትበትን ቀን ሳይቀር አውቃለሁም ይላል። እኔ እውነተኛውን ነገር አልማለሁ። ገና ትንሽ ሆኜ አዛዥ እንደመሆን ህልም አይቼ ነበር። በዓለም ከፍተኛው መሪ እንደመሆን ህልም አይቼ ነበር። ይሄው በዓለም የታወቁ መሪ ሆንኩ። ባለፈው ነሐሴ ከንጋቱ 11 ሲሆን ኢኮኖሚውን ለማሳደግ የውጭ ሀገር ዜጎችን ማስወጣት ለዩጋንዳ ብቸኛ አማራጭ ነው የሚል ህልም አየሁ። ወዲያው ተነስቼ ቁርሴን ሳልበላ የኢኮኖሚውን ጦርነት አወጅኩ። ይሄውና ዛሬ ዩጋንዳውያን በጥሩ ሁኔታ ይኖራሉ። በትክክል መቼና እንዴት በምን ሰዓት እንደመሞት አውቃለሁ። በማንኛው ዓመትና ቀን እንደመሞት አውቃለሁ። ስለዚህ ማንም ምንም ሊያደርገኝ አይችልም። ፕሬዝዳንት ኢዲ አሚን ለመገመት የሚያስቸግር ሐሳብ ያመነጭና እፈጽመዋለሁ ይላል። የባህር በር ለሌላት ዩጋንዳ የባህር ኃይል አቋቁሜ ስልጠና ሰጣለሁ ይላል። የአጥፍቶ ጠፊ ተዋጊዎች አዘጋጃለሁ ይላል። የጎላንን ተራራ ከእስራኤል ለማስለቀቅ ልምምድ ጨርሰናል ብሎ ለጋዜጠኞች መግለጫ እስከ መስጠትም ደርሷል። እዚያው ዩጋንዳ ውስጥ አንድ ሄሊኮፕተርና 2 ታንኮች በሚታይበት የጦር ልምምድ ራሱ አዛዥ ሆኖ ሲያዘምት በፊልም ተቀርጿል። ተዋጊ ጀቶች ጎላንን ሲደበድቡና ኮማንዶዎች ደርሰው አካባቢውን ሲቆጣጠሩት ያሳይና በቅርብ ቀን ጎላንን እናስለቅቃለን ብሎ የፉከራ መግለጫ ይሰጣል። ፊልድ ማርሻል የዕድሜ ልክ ፕሬዝዳንት ሀጂ ዶክተር ኢዲ አሚን ዳዳ ማለት እንዲህ አይነት ሰው ነበር። መቼም ክፉ ነገሩ ይበዛል ማለት ነው እንጂ ኢዲ አሚንም ሆነ ሌሎች ክፉ ሰዎች በጥሩ የሚጠቀስላቸው ባህሪ አያጡም። ጨዋታ ወዳድ ነው ይሉታል። በጨዋታ ጊዜ አብሮት ያለውን ሰው የቤተሰብ ስሜት እንዲሰማ ያደርጋል እያሉም ያሞጋግሱታል። የክብር ልብሱን እንኳን ለብሶ ቢሆን ባህላዊ ጭፈራ የሚጨፍሩ ካየ ተንደርድሮ ይቀላቅልና አብሮ ይዘላል። ካድሬዎቹም ይህንን ሲተነትኑት
የዩጋንዳ የባህል እሴቶች ተቆርቋሪ ስለሆነ ነው ይሉለታል። አኮርዲዮን መጫወት ይችላል። ቤተ መንግስቱ በሚዘጋጅ ግብዣ ሳይቀር አኮርዲዮን እየተጫወተ ተጋባዦቹን ያዝናናቸዋል። ይህንን ደግሞ ለዩጋንዳ የሙዚቃ እድገት አሪያ ሆኗል ይሉታል። በሀገሩ ያሉ ጥቁሮችን ቢያሰቃይም ለጥቁሮች መብት እከራከራለሁ ባይ ነው። ለምሳሌ አሜሪካ በጥቁሮች መመራት እንዳለባት ያምን ነበር። ጥቁሮች አሜሪካ የተወሰዱት በባርነት ተሸጠው ነው። እዚያ መሄድ ፈልገው አይደለም። አገራቸው እዚህ ነበር ግን በኃይል ተሰደዱ። ስለዚህ አሁን ከሚኖሩበት ማንም ሊያነቃንቃቸው አይችልም። ጥቁሮች ነፃነታቸውን ማግኘትና አሜሪካኖችን መቆጣጠር አለባቸው። በአሜሪካ ያሉት ጥቁር ህዝቦች የአሜሪካ ፕሬዝዳንት መሆን አለባቸው ይልም ነበር። ይህም የኢዲያሚን አንዱ ገጽታ ነው። የኢዲያሚን የመዓትና የግፍ ስራ መቆሚያው ደረሰ። የፍጻሜው መጀመሪያ ተቃረበ። የኢዲያሚን የስልጣን ዕድሜ እጠር ሲለውና የዩጋንዳውያን ስቃይ ይብቃ ሲላቸው በታንዛኒያ ላይ ጦርነት ከፈተ። የታንዛኒያን የወሰን ከተማዋንም ያዘ። ፕሬዝዳንት ኔሬሬ የትዕግስቱ ገመድ ተበጠሰ። ኔሬሬ ሲሰደብ ይህ እብድ እያለ ዝም እንደሚለው በአገሩ ጉዳዩ ግን መታገስ አይችልም። ጁልየስ ኔሬሬ እልከኛና የሚሰራውን የሚያውቅ ስለሆነ ኢዲያሚን ጦርነቱን ሲጀምር እድሜው ማጠሩን ገምተን ዩጋንዳውያን ደስ አለን ይላል። የኢዲያሚን የጤና ጥበቃ ሚኒስትር የነበረው ፕሬዝዳንት ኔሬሬ ሰራዊቱን አስከተተ። እነ ሙሴቬኒ የሚመሩትን የተቃዋሚ ፓርቲ ታጣቂዎችን አስተባበረና ወደፊትም አለ። የታንዛኒያ ጦር ወር ሳይሞላ ወሰኑን አልፎ ካምፓላን ተቆጣጠረ። ፊልድ ማርሻል ኢዲያሚን አንድም ቀን ጦርነት መርቶ አያውቅም። እጅ እግሩ የታሰረ ሰው ማስገደል ቀላል ነው። አፈሙዝ በራስ ላይ ሲነጣጠር ግን ሌላ ነው። እንደ ቆርቂ የሚያብለጨልጨው ጌጡ አንዳች ጉልበት አልሆነውም። ያ ሁሉ ስድብና ፉከራውም ጦር አልመከተለትም። ጋዳፊ የላከለት አንድ ብርጌድ ጦርም አላዳነውም። ኢዲያሚን የመጨረሻው የጭንቀት ቀን አብረከረከችው። ስለዚህ ኮሎኔል ጋዳፊ በላከለት ሄሊኮፕተር ያሰማራውን ሰራዊት ተመለስ እንኳን ሳይል የትም በትኖ እግሩን ነቅሎ ወደ ትሪፖሊ ሸሽቶ አመለጠ። ኢዲያሚን በሊቢያ ጥቂት ጊዜ ከቆየ በኋላ ለመጨረሻው ስደት ወደ ሳውዲ አረቢያ ቀና። በሳውዲ አንድ አፓርትመንት ተሰጥቶት በወር $8000 እየተከፈለው ከሚስቶቹና ከልጆቹ ጋር የስደት ዘመኑን ገፋው። ኢዲያሚን 5 ሚስቶችና 30 ልጆች እንዳሉትም ይነገራል። በሳውዲ አረቢያ በነበረበት ጊዜም ህዝቤ ይወደኛል የሚለውን ቅዠቱን አምሮበት ወደ ዩጋንዳ ለመመለስ ዛይር ድረስ ሄዶ ነበር። ግን ፕሬዝዳንት ሴሴኮ ወደ መጣበት መልሶታል። ኢዲያሚን ዳዳ በ80 ወይም በ78 ዓመቱ ሐምሌ 13 ቀን 1995 ዓ.ም በስደት በሚኖርበት በሳውዲ አረቢያ ሆስፒታል አረፈ። አስክሬኑ ወደ ዩጋንዳ እንዲመለስ ቤተሰቦቹ መንግስትን ጠይቀው ነበር፣ ግን አልተፈቀደላቸውም። የሙሴቬኒ መንግስት ዩጋንዳን መቀመቅ አውርዶ የነበረ ሰው ስጋው እዚያው እንደወጣ ይቅር እንጂ የአገሩን አፈር ሊያገኝ አይገባም ብሎ መለሰላቸው። ኢዲያሚን ዳዳ እዚያው ሳውዲ አረቢያ ተቀበረ። የዚህ ዝግጅት ሙሉ ምንጫችን እነሆ መቆያ የተሰኘው የጋዜጠኛ እሸቴ አሰፋ አዲሱ መጽሐፍ ነው።